ሰላም ሰላም ውድ የቅመማይቱ ፋሚሊዎች እንዴት ናችሁ? ቤተሰቦቼ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እናንተ እንዴት ናችሁ? የእግዚአብሔር ፍጹም ሰላም ከእናንተ አይለይ ብዬ እመኛለሁ። ሁላችሁም በምታምኑት አምላክ የምታምኑት አምላክ ጥላ ከለላይ ናችሁ፣ አይለያችሁ፣ ይጠብቃችሁ ከክፉ ነገር እያልኩ ዛሬ ሶሻል ሚዲያ ላይ ዞር እያልኩኝ ነበርና ትንሽ ከፍቶኝ ነው የመጣሁት። የምር ለመናገር ራሴን ኩላ መቆጣጠር አልቻልኩም፣ ቪዲዮ ለመስራት ማለት ነው። በቪዲዮ ያልወጣሁት ትንሽ ስለከፋኝ ነውና የነጻነትን የአርቲስት ነጻነት ልጆችን እያየውኝ ነበርና የእውነት የአባትን ሞት የሚያውቀው የደረሰበት ነው። በጣም አሳዘኑኝ። እኔ ቦታው ላይ ሆኜ አይቼዋለሁ። የአባትን ሞት አውቀዋለሁ። በተለይ በጣም የምትወዱት አባት መከቴ ነው። የሆነ ነገር ቢደርስብኝ የሆነ ነገር ቢሆን አባቴ አለ ብላችሁ የምትመኩበት አባት ስታጡት በጣም ጮኻችሁ አልቅሳችሁ ሁላ አይወጣላችሁም እና በጣም ከባድ ነው። እና የነፂ ልጆች በራሴ ቦታ ነው ያረኳቸው። ልክ ሳያቸው እኔ በነሱ ቦታ ብሆን ምን አደርግ ነበር? በጣም ከባድ ነው። ሆኜ አይቼዋለሁ። በእርግጥ ግን ያ ጊዜ ያ ጥቁር ጨለማና ያ ጥቁር ጊዜ አልፏል። ዛሬ እንግዲህ ሁሉንም ረስተነው ዛሬ ላይ ቆመናል። እግዚአብሔር መጽናናቱን ሰጥቷቸው እነሱም ረስተውት ነገ ህይወታቸውን ይቀጥላሉ ብዬ ተስፋ አድርጋለሁ። ይቀጥላሉም። ሰውነንና እንቀጥላለን ህይወታችንን እና ብዙ ጊዜ እናት በአሁን ሰዓት ብዙ እህት ወንድሞቻችን ባህር ላይ በየቤታቸው በየጦርነቱ እናት አባቶቻችን በየደጃቸው እያለቁብን ነው። ኢትዮጵያ የደም መራጫ የሆነች ነው። በጣም ብዙ ነገር የጡት ተቆረጠ፣ ህፃን ልጅ ተደፈረች፣ ይሄ ተፈጠረ፣ እናት አባት እንደዚህ ሆኑ ምናምን እህት ወንድሞቻችን በዚህ ጋር አለቁ እየተባለ በጣም ይወራል። ግን የሆነ ሰዓት ላይ ይረሳል። አርቲስቶቻችንም እንደዚሁ ዛሬ ለቀረጻ መጥቶ ነበር፣ ግን ነገ ሞተ የሚባል ነገር እንሰማለን ጋይስ። እና በጣም ፈራሁኝ ጋይስ። በጣም ያስፈራል። በእርግጥ መሞት ማለት ያው ወደፊት ዕጣ ክፍልህን አንደኛውን መወጣት ማለት ነው። ግን በድንገት ሲሆን ደግሞ ትንሽ ይከብዳል። እና በብዛት ብዙ አርቲስቶቻችን እነ ማዲንጎ አፈወርቅ፣ ታምራት ደስታ፣ ታሪኩ ባባ፣ ጋዜጠኛ አስፋው መሸሻ በጣም የምንወዳቸው አርቲስቶች ነበሩና እነሱም ሳናቀው እንደዚህ በድንገት ነው የሄዱት። በቃ ሳይታወቅ የሆነ ነገር እናልፋለን። ግን የሞታቸው ምክንያት ምን እንደሆነ አይታወቅም። በተለይ ትልልቅ አርቲስቶች የሀገር ባለውለታዎች ሲያልፉ እንደዚህ ታመው ነበር ተብሎ አይነገርም። አልታመመም፣ በሰላም ነው፣ ሆስፒታል ገብቶ ነበር፣ ሞተ ይባላል። ይሄ ሁልጊዜ የራሴ ጥያቄ ነው። ምን ሆነ ሞተ? ለምን ሞቱ? አይዶን ነው። ይሄ በእርግጥ እንደ ሀገር ሁሉንም ሰው የሚመለከተው ነው። እና ምን ልላችሁ ፈልጌ ነው ጋይስ፣ በጣም አዘንኩኝ ለነጻነት ልጆች። የማድንጎ ልጅ በጣም የሆነ ሰዓት ላይ በጣም አሳዝናኝ፣ የእውነት አንጀቴን በልታኝ ነበርና አሁንም እነሱ በጣም አንጀቴን በሉኝና አይዶን ነው። አሁን በጣም ዘመኑን እየፈራሁት ነው። እንዴት ነው አዲስ አመት ሲመጣ እፈራለሁኝ ጋይስ። በዚህ ጋር ሞተ፣ በዚህ ጋር ባህር ላይ እንደዚህ ሆኑ፣ በዚህ ጋር በጦርነት አለቁ፣ አከሊያ ሞተ፣ አርቲስት ሞተ ምናምን። በቃ በጣም የሚያስፈራ ጊዜ ላይ ነው ያለነው እና አዲስ ዘመን ሲቀየር በእርግጥ ዘመኑ ምንም አያደርግም። ያው እንግዲህ ተተጠራን በየትኛውም ዘመን መሄዳችን አይቀርም። ግን እፈራለሁኝ ጋይስ አንዳንዴ። በዚህ አመት ደግሞ ህይወቴ ላይ ምን ይቀየር ይሆን? ምን ይመጣ ይሆን? ቤተሰቦቼ ምን ይሆኑብኝ ይሆን? እኔስ ህይወት ላይ ምን ይመጣ ይሆን? ጌታ ሆይ አንተ ጠብቀኝ። ሁልጊዜ ይሄ ጸሎቴ ነውና አዲስ አመት ሲመጣ የእውነት በጣም መፍራት ጀመርኩኝ። አይ ዶንት ኖ ሁላችሁም እንደኔ ልትሆኑ ትችላላችሁ። ግን
በቃ ምን ይፈጠር ይሆን ምናምን የሚል ነገር በጣም ያስፈራኛል ጋይስ፣ በጣም ያስፈራኛል። ግን ሁላችንም ሞት በእርግጥ ሊፈራ ይገባም። ምክንያቱም እጣ ነው። 50 80 90 200 1000 ዓመትም ብትኖር የሆነ ቀን መሄድህ አይቀርም። እዚህ ምድር ላይ ማንም ሰው ተፈጥሮ እድሜው ሙሉ አይኖርም። የሆነ ቀን እንሄዳለን። ግን ደግሞ በድንገት ሲሆን በጣም ያስፈራል። እውነት የነፂ እኔ በጣም ነው የደነገጥኩት። መጀመሪያ ፌስቡክ ላይ ሳየው በጣም ነው የደነገጥኩት። ያስፋውንም እንደዛው። ያስፋው በሞተ በ2 ዓመቱ እንግዲህ ኢቢኤስ ሌላ ሁለተኛ መከራ አስተናግዳለች ማለት ነው። በጣም ከባድ ነው። እንግዲህ ለወዳጅ ዘመዶቹ ለልጆቹ በተለይ ለልጆቹ ለነፂ ልጆች መጽናናት ፈጣሪ ያድላቸው። እውነት በጣም ከባድ ነው ጋይስ፣ በጣም ከባድ ነው። አልቅሳችሁ ጮኻችሁ ራሱ በቃ አይወጣም የሆነ ቤተሰብ ስታጡ እና ለካ እንደዚህም ሰው ይሄዳል እንዲ ይሞታል እንዲ ለካ ሞትም አለ። ድሮ ልጅ ሆነን ባይዘዊ ሞት አይገባንም ነበረ። ብዙዎቻችን ልጅ ስንሆን ሞት አይገባንም። ሞተ ሲባል እኔ እንደዛ ነበርኩ። በቃ ተነስተው የሚመጡ ምናምን የሆነ ሰዓት ላይ የሚመለሱ ነው የሚመስለኝና ግን የአባቴ ሞት ብዙ አስተምሮኛል እና ብዙ ጊዜ እውነት እንደ ልጅነቴ ይመጣል ብዬ ባስብ እላለሁኝ። ግን ደግሞ ትልቅ ነኝና ገባኝና እንደማይመጣ ማቃለሁኝና ባይገርማችሁ አባቴን አልቀበርኩትም። አገር ቤት ሆኜ ነው ያ ነገር የተፈጠረው። በእርግጥ ግን በሆነ ምክንያት አባቴን ለመቅበር እንትን አላልኩም ነበርና በጣም ከባድ ነው አባትን ማጣት። ይሄ ሁሉ የነፂ ልጆች ናቸው ያሱ እንትን እንዲህ ወደ ባሻና እንዳድስ እንዳስታውሰው ያደረገኝና እውነት ከባድ ነው ጋይስ፣ ከባድ ነው። እንዲህ ነው ብሎ ለማውራት ራሱ ማለት ነው። ብቻ በያለንበት ሁላችንም ተድንገተኛ ሞት ፈጣሪ ይጠብቀን። በተለይ በስደት ዓለም ሆነን ቤተሰብ ማጣት በጣም ከባድ ነው። ስደት ላይ ያለን ከባድ ነውና ቤተሰቦቻችንን ፈጣሪ ይጠብቅልን። ነፂንም ነፍሱን በገነት ያኑረው። አስፊቲን በጣም ወደው ሰው ነበር። እውነቱን ለመናገር እንደ አባቴ የምወደው ሰው ነበረ። ሲሞት የተሰማኝ ስሜት ይሄ ነው ብዬ ልነግራችሁ አልችልም። ምክንያቱም አስታውሳለሁ ለጓንትያ ያለቀሰው ሌሎችም ሰው ሲረዳ ሲያለቅስ የነበረው እንደ ሴት ቁጭ ብሎ ከጓደኞቹ ጋር ሲያለቅስ የነበረውና ትዝ ይለኛል። በአይዶን ነው እንጃ ብቻ እና ፈጣሪ ከድንገተኛ ሞት ሁላችንን የሚጠብቀን። ፈጣሪ መጽናናቱን ለነፂ ቤተሰቦች እመኛለሁ ማለት ነው። ብዙ ማውራት ይቻላል። በእርግጥ ግን ሰላም ውድ የቅመሟይቱ ፋሚሊዎች እንዴት ናችሁ? ቤተሰቦች ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እናንተ እንዴት ናችሁ? የእግዚአብሔር ፍጹም ሰላም ከእናንተ አይለይ ብዬ እመኛለሁ።